ኢና ሊላሂ ወኢና ኢለይሂ ራጂዑን። ዛሬ በድንገተኛ የመኪና አደጋ ከ20 በላይ የሚሆኑ ሰዎች ህይወታቸውን አጥተዋል። አደጋውም የደረሰው ዛሬ ሰኞ ወይም ደግሞ ሰኔ 8 ጠዋት አካባቢ ሲሆን ከደሴ ወደ አዲስ አበባ ህዝብ ጭኖ በመምጣት ላይ የነበረ አውቶቢስ ሀረጎ የሚባል ቦታ ላይ በደረሰ አደጋ ነው ሰዎቹ የሞቱት። አሁን ላይ በደረሰኝ መረጃ 31 ሰዎች ሲሞቱ 29 ሰዎች ደግሞ ከባድና ቀላል አደጋ ደርሶባቸዋል። ሁላችንንም ወጥቶ ከመቅረት ከድንገተኛ አደጋ አላህ ይጠብቀን። እስካሁንም ለሞቱት ሰዎች ደግሞ ቤተሰቦች አላህ መጽናናቱን ይስጣቸው። እንዲሁም ደግሞ ከባድና ቀላል ጉዳት የደረሰባቸውም ሰዎች ቶሎ እንዲያገግሙ የሁላችንም ዱዓ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ዛሬ በድንገተኛ የመኪና አደጋ ከ20 በላይ የሚሆኑ ሰዎች ህይወታቸውን አጥተዋል። አደጋውም የደረሰው ዛሬ ሰኞ ወይም ደግሞ ሰኔ 8 ጠዋት አካባቢ ሲሆን ከደሴ ወደ አዲስ አበባ ህዝብ ጭኖ በመምጣት ላይ የነበረ አውቶቢስ ሀረጎ የሚባል ቦታ ላይ በደረሰ አደጋ ነው ሰዎቹ የሞቱት። አሁን ላይ በደረሰኝ መረጃ 31 ሰዎች ሲሞቱ 29 ሰዎች ደግሞ ከባድና ቀላል አደጋ ደርሶባቸዋል። ሁላችንንም ወጥቶ ከመቅረት ከድንገተኛ አደጋ አላህ ይጠብቀን። እስካሁንም ለሞቱት ሰዎች ደግሞ ቤተሰቦች አላህ መጽናናቱን ይስጣቸው። እንዲሁም ደግሞ ከባድና ቀላል ጉዳት የደረሰባቸውም ሰዎች ቶሎ እንዲያገግሙ የሁላችንም ዱዓ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።